እንዴት እንደምትወጣ ማስረዳት የሚችል ሰው አለ ከናንተ ማለት? ዝናብስ እንዴት በሰማይ ላይ እንደሚዘንብ ማስረዳት የሚችል ሰው አለ? ስለማይታየው ስለማይዳሰሰው ንፋስ ማስረዳት የሚችል አለ? ከለርና ጣዕም ለሌለው ውሃ እንዴት አድርጎ እንዴት እግዚአብሔር እንደፈጠረው ማስረዳት የሚችል አለ ከኛ መሃል? ጥያቄዎቻችን በጣም በእግዚአብሔር ፊት ትንሽ ናቸው። ሐዘናችሁ በእግዚአብሔር ፊት ትንሽ ነው። እግዚአብሔር የእናንተን ጥያቄ መፈወስ አይችልም? በደቂቃ ውስጥ within a second እንዲያርጎ እኮ እግዚአብሔር ነገርን መቀየር ይችላል። ለምንድነው እግዚአብሔር የቆየው? መልስ አለኝ። ሃሌሉያ። እግዚአብሔር ለምን እንደቆየ ታውቃላችሁ? ከ38 እስከ 41 ድረስ እግዚአብሔር አወራ። ምዕራፍ 42 ላይ ግን ኢዮብ እንዲህ ብሎ መለሰ ይላል። አንተ ሁሉን ማድረግ እንደምትችል እቅድ ከቶ እንደማይሰናከል አወቅኳል። በሌላ በመደበኛው ምንድነው የሚለው? ሁሉን ታደርግ ዘንድ ቻይ እንደሆን ከሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኳል። እግዚአብሔር እስከምን ድረስ ነው በሽታው መከራው በሕይወታችሁ የሚቆየው? ሁሉን ማድረግ እንደሚችል እስክታውቁ ድረስ። ተከራክራችሁ እጅ አስጠምዝዛችሁ ከእግዚአብሔር ጋር ለምን እንዴት አስረዳኝ ብላችሁ ነገር ማስቀየር እንደማትችሉ እስክታውቁ ድረስ፣ ፍጡር እንደሆናችሁ እስክትረዱ ድረስ፣ ፈጣሪ የፈለገውን እንደሚሰራባችሁ እስክታውቁ ድረስ፣ ሸክላ ሰሪው እንደወደደው አድርጎ ሸክላውን እንደሚሰራ የሰራውን መልሶ ያፈረሰ እንደገና እንደሚሰራ እግዚአብሔር ሲፈልግ አፍርሶ እንደሚሰራን እስክታውቁ ድረስ